አውገስጢኖስ ፈጣሪ የለም ባይና በዝሙት የተበላሸ ሕይወት ይኖር የነበረ ሰው ነው። በቅዱስ አምብሮስ ስብከት ከተመለሰ በኋላ ግን ይህ ሰው ፍጹም በንስሐ ተለውጦ በምንኩስና መንገድ ሄዶ እስከ ጵጵስና ደረሰ። ይህንን የንስሐ ሕይወት መኖር ከጀመረ በኋላ ቀድሞ በአመንዝራነት ሕይወት ሲኖር ወዳጁ የነበረች አንዲት ሴት መንገድ ላይ ከሩቅ አይታ ተከትላ ጠራችው። ወደ ቀድሞ ትዝታውና ኃጢአቱ መመለስ ያልፈለገው ይህ አባትም ጥሪዋን እንዳልሰማ ሆኖ በፍጥነት መሄድ ጀመረ። ይህች ሴትም እየሳቀች አውገስጢኖስ እኔ እኮ ነኝ ብላ ጮኸች። እርሱም ወደ እርሷ ዙሮ እኔ ግን አይደለሁም አላት። ክርስትና የወደቀ የሚነሳበት የረከሰ የሚነጻበት ሕይወት ነው። በዚህ መስመር ያለፉ ሁሉ ትናንትን እየተዉ ሌላ ማንነት ይለብሳሉ። ትልቁ ፈተና ሰዎች ተነስተህ እያዩም እንኳን መውደቅህን አለመርሳታቸው ነው። ፈጣሪ ከእንግዲህ አትበድል ብሎ ይቅር ቢልህም ሰዎች ግን ይቅር አይሉህም። ድመት መንኩሳ አመሏን አትረሳ እያሉ እየተረቱ ወደ ነበርክበት እንድትመለስ ይገፉሃል እንጂ እንድትለወጥ አይፈቅዱልህም። ሳውል አሳዳጅ ነበረ፣ ዛሬ ግን ሐዋርያ ነው። ብዙ ክርስቲያኖች ግን እርሱን ለማመን ተቸግረው ነበር። ከመመረጡ ጀምሮ እረ እርሱ አይሆንም ብለው ለፈጣሪ ምክር የሰጡም ነበሩ። ከተመረጠ በኋላም ለመቀበል ተቸግረው ከሐዋርያት አሳነሰው ያዩት አልጠፉም። እርሱም በትህትና ሐዋርያ ተብዬ ልጠራ የማይገባኝ ቢልም ጭንጋፍ ብሎ ራሱን ያለ ጊዜው ከሚወለድ ጽንስ ጋር አነጻጽሮ ዘግይቶ የተጠራ መሆኑን ቢናገርም ከሐዋርያት በምንም የማያንስ ሐዋርያ ነበረ። እነርሱ በትናንት ማንነቱ ሊያዩት ቢሹም እርሱ ግን እርሱ አልነበረም። እርሱ መኖር አቁሞ በእርሱ ይኖር የነበረው ክርስቶስ ነበረ። አንዳንድ ሰዎች የማያምኑ ከክፋት ተመልሰ መልካም ስትሆን ብቻ አይደለም፣ በጣም መልካም ስትሆንላቸው አያምኑህም። ስታከብራቸው ምን አስቦ ነው ብለው ይጠራጠሩሃል። መልካም ስታደርግላቸው ምን ነው ደግነት አበዛሽ፣ ተንኮል አሰብሽ እንዴ፣ ይህቺ ጠጋ ዕቃ ለማንሳት ነው፣ ዜሪዝ ነው ፍሪላንች ብለው ሊሰጉ ይችላሉ። መልካም የሚያደርግላቸውን ሁሉ ሊያርድ የሚያስባቸው የሚመስላቸው ሰዎች አሉ። ፍቅር የትግል ስልት የሚመስላቸው ጨብጠው ጣታቸው እንዳልጎደለ የሚቆጥሩ አይነት ተጠራጣሪ ሰዎች አሉ። ዮሴፍ የገጠመው ይህ ነበር። በ20 ብር ሽጠው ግብፅ ያወረዱት ወንድሞቹን ይቅር ብሎ በፍቅር ተቀበላቸው። አባታቸውን ያዕቆብን አስመጥቶ በክብር በግብፅ እንዲኖሩ አደረጋቸው። ከዓመታት በኋላ አረጋዊ ያዕቆብ ሞተ። ይህን ጊዜ የዮሴፍ ወንድሞች ድንገት ስብሰባ አደረጉ። አባታችን ከሞተ በኋላ ቢበቀለንስ ብለው ስጋታቸውን ተመካከሩ። ስለዚህም ዶልተው መጡና እንዲህ አሉት፣ አባታችን ከመሞቱ በፊት እንዲህ ሲል ተናዞ ነበር፣ እባክህን የወንድሞችህን በደል ይቅር በል። ዘፍጥረት 50 ከ15 እስከ 21። ዮሴፍ ይህን ሲሰማ አለቀሰ። ይቅርታን አድርጎ አለመታመኑ አመመው። እርሱ ለእነርሱ ድሮም ክፉ አልነበረም። አሁን ደግሞ ላደረሱበት በደል እንኳን ፈጣሪውን የሚያመሰግን ሆኗል። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው ነበር ያለው። ምንም በደል ቢደርስበት እነርሱ አልተለወጡ ይሆናል እንጂ እርሱ ግን ትናንት የሚያውቁት ዮሴፍ አይደለም። እኔ አይደለሁም አላቸው።